የማይቀርበት ቀጠሮ በመላው አሜሪካና ካናዳ ለምትኖሩ ኢትዮጵያ ሙስሊሞች በሙሉ ኦክቶበር 23 እስከ 25 2014 ዋሽንግተን ዲሲ በሚደረገው የኢትዮጵያን ሙስሊሞች ደጋፊዎች ህብረት የመጀመሪያ ኮንፈረንስ በመገኘት የታሪክ አሻራችሁን ታሳርፉ ዘንድ ዝግጅቱ ተጠናቋል። በዚህ ታሪካዊ ቀን ዲናችን ከህይወታችን በላይ ነው ያሉ ኢትዮጵያ ሙስሊሞች ከሁሉም የአሜሪካና ካናዳ ከተሞች ዋሽንግተን ዲሲ ለመገናኘት ቀጠሮ ይዘዋል። የድምጻችን ይሰማ ድጋፍ አካል ሁሉም ኮሚኒቲዎችና በድር ኢትዮጵያ በፕሮግራሙ ተጋብዘዋል። ሀገር ያሉ ጀግኖች ሁሉም ሲጋፈጡ ህግ ያለበት ሀገር ምትኖሩ ሙስሊሞች ጠንክሩ እንታገል ምንም ሳንሰለች። ኦክቶበር 23 የኢትዮጵያ መንግስት በዜጎች ላይ ያደረሰ ያለውን ግፍና በደል የሚተነትን ደብዳቤ ለዩኤስ ሴኔትና ኮንግረስ አባላት ይቀርባል። ኦክቶበር 24 ሁሉንም ኢትዮጵያውያን ያሳተፈ ደማቅ ሰላማዊ ሰልፍ ይደረጋል። ኦክቶበር 25 ትግሉን በምንና እንዴት መደገፍ እንዳለበት ሰፊ ውይይት ይደረጋል። ኡማውን አስተባብረው ትግሉን ሊያቀጣጥሉ ይችላሉ የተባሉ የሥራ አመራር አካላት ይመረጣሉ። ጥያቄው እስኪመለስ ኮሚቴዎቹ እስኪፈቱ ኡማው ዳግም እንደገና ወደ ትግሉ ቆርጦ ለመግባት ቃሉን ያድሳል። ልብ ይበሉ ውድ የኢስላም ልጆች ታስረዋል፣ ተሰደዋል፣ ህይወት ከፍለዋል። የኔና የእርሶ ድርሻስ ራሳችንን እንጠይቅ። በላይ ለአላህ ገመድ መተሳሰሪያው ለኢስላም ጸንቶ መቆሚያው ጊዜው አሁን ነው። የሰላማዊ ሰልፍ ቦታ ከዋይት ሃውስ ወደ ስቴት ዲፓርትመንት። የስብሰባ ቦታ 4324 ጆርጂያ አቬኒው ኖርዝ ዌስት ዋሽንግተን ዲሲ 20011። ለበለጠ መረጃ በስልክ ቁጥር 202-340-4921 ወይም 703-622-5950 ይደውሉ። ትግላችን እስከ ድል ደጃፍ ነው። እንሂድ ወደፊት በአሚሮች ትእዛዝ ማንንም ሳንፈራ